ፊልሙ ሲጀምር በረዳትነት ከአስማተኛው አጎቱ ጋር የሚሰራውን ኬሻ እንመለከተዋለን። ከምርጡ ጓደኛው ጋር በአንድ አፓርታማ ውስጥ ተከራይተው የሚኖሩ ሲሆን አካሪያቸው የቤት ኪራይ ሁሌ እንዲከፍሉ ይጨቀጭቋቸው ነበር። አንድ ስህተት ስራ ላይ ከተሳሳተ አጎቱ ሁሌ ይደበድበውና ይቀጠቅጠው ነበር። በዚህ ምክንያት የተዘበራረቀ ህይወት ነበር የሚኖረው። አንድ ቀን በመድረክ ላይ አስማታቸውን አሳይተው ከወረዱ በኋላ አሊሻ የተባለች አንዲት ጋዜጠኛ ስለ አስማታቸው ቃለ መጠይቅ ለማድረግ ወደ አጎቱ ቤት ትሄዳለች። ኬሻ ገና እንዳያት ነበር ውበቷ ፈዞ ያስቀረው። ሊያናግራትም ቢፈልግም አጎትየው አሁኑን ውጣ በማለት ከቤቱ ያስወጣዋል። አሊሻ ግን ስለ አስማቱ በደንብ ማወቅ ስለፈለገች አጎቱ ሳያቅ ኬሻን በድብቅ ታገኘውና ታናግረዋለች። በሌላ ቀን ኬሻና አጎቱ አስማታቸውን ሊያሳዩ መድረክ ላይ ተዘጋጅተዋል። እንዲሁም አሊሻ ከእጮኛዋ ጋር ፕሮግራሙ ላይ ተሳትፋለች። አሊሻን ከወንድ ጋር ተቃቅፋ ያያት ኬሻ በጣም ይረበሻል። አጎትየው አስማቱን ለማሳየት እየተዘጋጀ አንድ ሰው እዚህ ላይ ማሳተፍ ፈልጋለሁ በማለት አሊሻን ወደ መድረክ ይጠራታል። እጮኛዋ ግን እዚህ ነገር ላይ አሊሻ እንድትሳተፍ ስላልፈለገ አስማቱ እኔ ላይ እንዲደረግ እፈልጋለሁ በማለት ወደ መድረኩ ይወጣል። በእጮኛዋ የተናደደው ኬሻ ይህንን አጋጣሚ በመጠቀም አስማቱ ላይ ስህተት የተፈጠረ በማስመሰል የእውነት ባሏን ሊገለው ሲሞክር አጎትየው ወዲያው በፍጥነት ያስቆመውና ያስወጣዋል። ኬሻ ስለማንም ግድ አይሰጠውም። አሊሻ ከእጮኛዋ ጋር ራት እየበላች ባለችበት ቦታ ሄዶ ከሱ ጋር እንድትሆን ይጠይቃታል። እነሱም ግን ሁለቱም ስቀውበት ከዛ ቦታ ይሄዳሉ። ኬሻ ግን አሁንም ተስፋ ሳይቆርጥ መኪና ውስጥ በመግባት እነሱ ወደሚሄዱበት እነሱን መከተል ይጀምራል። ነገር ግን የገቡበት አፓርታማ በሩ ይቆለፍ ነበርና ልክ እሱ ሲደርስ በሩ ይዘጋበታል። ፓስወርዱንም ስለማያውቀው መግባት አልቻለም ነበር። ምን እንደሚያደርግ ግራ ገብቶት በተስፋ መቁረጥ በሩ ስር ቁጭ ብሎ ሲጋራ ሊያጨስ ሲዘጋጅ አንድ ሰውዬ ይመጣና ሲጋራውን ይለኩስለታል። ይሄም ሰውዬ አጠገቡ ይቀመጥና በጣም ቸግሮት እንደሆነና $20 እንዲያበድረው ይጠይቀዋል። ኬሻ በጣም ተናዶ ስለነበረ ሰውየው እንዲሄድለት ፈልጎ ነበርና $20 ወዲያው ይሰጠዋል። ሰውየውም ስልብ ብሎ ከዛ ቦታ ይጠፋል። ኬሻ እየደነገጠ ሊሸሽ ሲሞክር ሳያስበው በሩ ላይ ሲደገፍ ወደ ውስጥ ሰምጦ ይገባል። በነጋታው ኬሻ ከእንቅልፉ ሲነቃ የት እንደነበር የት እንዳለ ምንም የሚያውቀው ነገር አልነበረም። እንቅልፉን ሳይጨርስ በመነሳቱ እየተናደደ ነበር። የሚያውቀው ነገር የለምና መሬት ላይ የተዘረገፈውን ብር እንኳን አላየውም። ማታ በግድግዳ ውስጥ ሰምጦ የወደቀው ነገር ህልም እየመሰለው ነው። ነገር ግን ቀስ በቀስ ትላንት ማታ የተከናወነ ነገር እንደሆነ አንድ ባንድ ማስታወስ ይጀምራል። ግድግዳ ውስጥ ከወደቀ በኋላ ምን እየተፈጠረ እንደሆነ ስላልገባው ራሱ በድጋሚ ሲሞክረው ሳያውቅ የአንድ ህፃን ልጅ ክፍል ይገባል። እቺም ታማ አልጋ ላይ የምትተኛ ህፃን ልጅ ኬሻ ከሌላ ጠፈር እንደመጣና ኤሊየን እንደሆነ ታስባለች። ህፃኗ ጥያቄ ብታበዛበትም ኬሻ ዓላማውና ዋና ሀሳቡ አሊሻን ማግኘት ነውና የአሊሻን ክፍል ይጠይቃታል። ህፃኗም የላይኛው ቤት እንደሆነ ስትነግረው ወዲያው በግድግዳ ውስጥ እየተላለፈ መሄድ ይጀምራል። የአሊሻ ቤት ሳይሆን ሌላ 3 ወጣቶች የሚኖሩበት ቤት ነበር የገባው። የተሳሳተ መሆኑን ሲያቅ ወደ ሌላኛው ክፍል ሲገባ 3 ሰዎች የጥንቆላ ስራ እያካሄዱ ያያቸዋል። በሚያስቅ ሁኔታ ግድግዳ ውስጥ ሲተላለፍ ያየው አንደኛው ሰውዬ በድንጋጤ ራሱን ይስታል። በመጨረሻ ግን የአሊሻ ክፍል ይደርሳል። አሊሻና እጮኛዋ ግንኙነት ለማድረግ እየተዘጋጁ ነበር። ኬሻ ግን አውቆ ድምጽ እያሰማና በግድግዳዎቹ ላይ ባሉ ምስሎች ውስጥ እየተላለፈ ሰውየውን በማስደንገጥ ግንኙነታቸውን ይረብሸዋል። ህይወት አስቸጋሪ ሆናበት የነበረው ኬሻ ግድግዳ ውስጥ እየተላለፈ ባንክ ቤቶችን በመዝረፍ የቤት ኪራዩንም መክፈል ይችላል። እንዴት እንደሆነ ባያቅም ግድግዳ ውስጥ የመተላለፉን አስማት ካገኘ በኋላ ህይወቱ በጣም ተቀይሯል። ደስተኛም ሆኗል። መኪና እያሽከረከረ ትራፊክ እንኳን በሚያስቆመው ሰዓት ከመኪና ውስጥ ተሰውሮ እየወረደ የትራፊኩን ጫማ አንድ ላይ በማሰር ተንኮል ይሰራል። ትራፊኮቹንም ግራ እያጋባ ሁሌ ከቅጣት ያመልጥ ነበር። በየግድግዳዎች ውስጥ እየተላለፈ አጎቱን ሁሌ ፕራንክ ይሰራው ነበር። አንድ ቀን ማታ ላይ በድንገት ፖሊሶች ወደ እነሱ ቤት ይመጡና ከዚህ በፊት አንድ ባንክ ቤት እንደተዘረፈና ያን ባንክ ቤት የዘረፈው እሱ መሆኑን አውቀው እንደመጡ ይነግሩታል። እየተገረመም እንዴት እንዳወቁ ሲነግራቸው አንድ ደብዳቤ እየሰጡት የራሱን ስም ሆነ ሌሎች የእሱ መረጃዎችን እንደጻፈና ባንኩንም እሱ መዝረፉን የሚናገር ደብዳቤ ጽፎ እንዳስቀመጠ ይነግሩታል። ይህንን ነገር የጻፈው ሰክሮና ተደስቶ በነበረበት ሰዓት ቢሆንም መች እንደጻፈው ግን አያስታውስም። በአጋጣሚ አከራያቸው ትመጣና ቤታቸው በጣም ጋዝጋዝ እንደሚሸትና ሸታው ጎረቤት ድረስ እየረበሸ እንደሆነ ትናገራለች። የኬሻ ጓደኛም ያስገባችላቸው ኦቭን የተበላሸ እንደሆነ ሲናገር ኦቭኑ ምንም አልሆነም በማለት ሄዳ ስትነካካው ጋዙ ተቀጣጥሎ ኃይለኛ ፍንዳታ ይከሰታል። አስማተኛው ኬሻ ጓደኛውን ይዞ ከዛ ቤት ተሰውሯል። ከዛ እንደወጡም በጣም ትልቅና ቅንጡ ወደሆነ አንድ የሰው አፓርታማ በኬሻ አስማት አማካኝነት ገብተዋል። ማታ ላይ ጓደኛቸው ትልቅ ፓርቲ አዘጋጅቶ ይጠራቸዋል። ኬሻ ዛሬ እዚህ በመምጣቱ ምክንያት ከሴቶች ጋር የመተኛት እድሉን ያገኛል። ነገር ግን አሊሻን ይወዳት ስለነበር ይህንን ነገር ማድረግ አልፈለገምና በግድግዳዎች ውስጥ እየተላለፈ ወደ ታችኛው የምድር ቤት ክፍል ይወርዳል። ኬሻ ከባንክ የዘረፈው በጣም ብዙ ገንዘቦች ወደ ባንኩ ለመመለስ ያስባል።
እንደተለመደው በግድግዳዎች ውስጥ እየተላለፈ ወደነ አሊሻ ቤት ይሄዳል። አሊሻ በአጋጣሚ ከእጮኛዋ ጋር እየተከራከረች ይመለከታል። በአንድ ጎኑ ግድግዳ ውስጥ፣ በአንድ ጎኑ ከግድግዳ ውጭ ሆኖ ያዳምጣቸዋል። በጣም ረጅም ሰዓት ከሰማቸው በኋላ ወደ አሊሻ በመደረብ ሐሳብ ሲሰጥ አሊሻ ባየችው ነገር በጣም ትደነግጣለች። እሱም ደንግጦ እንደ ሐውልት ለመምሰል ይሞክራል። ሁሌ ይህንን አስማቱን እየተጠቀመ አሊሻ ከመተኛቷ በፊት እንደሚወዳት እየተናገረ ይወጣ ነበር። አንድ ቀን ኬሻ ይህንን አስማት ሊያገኝ የቻለው እነ አሊሻ በር ላይ አንድ ሰውዬ $20 እንዲያበድረው ሲጠይቀው ኬሻም ለሰውየው በመስጠቱ ምክንያት ሰውየው በኬሻ ደግነት በመገረም ይህንን አስማት ለሱ ማጋርቶት የተሰወረው እሱ እንደሆነ ያስታውሳል። በቀጣዩ ቀን ከአጭበርባሪዎች ላይ ገንዘብ ይሰርቅና በጣም ቅንጡ የሆነ መኪናና አበባ ገዝቶ ወደ አሊሻ ይሄዳል። አበባውን ተንበርክኮ ቢሰጣትም ስራ በጣም እንደረፈደባትና ቶሎ እንዲያደርሳት ጠይቀውና ወደ መኪናው ይገባሉ። ስራ እንደደረሰች አለቃዋ እሷ ያመጣችው ዜናና እሱ የፈለገው ዜና አንድ ባለመሆኑ ምክንያት ዘገባዋን እንደማይቀበላትና ውድቅ እንደሆነ ይነግራታል። ኬሻ ግድግዳ ላይ ከተሰቀሉት የሀገር መሪዎች ፎቶ መሃል ብቅ ይላል። አለቃው ያየው ነገር ምን እንደሆነ ስላልገባው በድንጋጤ ይንበረከካል። አሊሻ ከስራ ወጥታ ወደ ኬሻ ትሄድና $200 እሰጥሃለሁ፣ ወደ አንድ ዘገባ ቦታ ታደርሰኛለህ፣ ተልኬ ነው ትለዋለች። እንዳደረሳትም እሷ የጋዜጠኛ መታወቂያ ስለነበራት ያለምንም ችግር ትገባለች። ኬሻ ግን ሊገባ ሲሞክር ፖሊሶቹ እዚህ መግባት ስለማይቻል ወዲያው ይይዙታል። እሱ ግን አስማቱን በመጠቀም ግድግዳው ሹልክ በማለት ይጠፋባቸዋል። ያለምንም ችግር ወደ ትልቁ ቢሮ ገብቶ ውስጥ መሄድ ይጀምራል። አሊሻ ከአይስላንድ ጠቅላይ ሚኒስተር ጋር ፎቶ የመነሳትና ኢንተርቪው የማድረግ እድሉን ታገኛለች። ይሄ ጉዳይ በጣም ታዋቂ ሊያደርጋት ስለሚችል በጣም ደስ ብሏት ነበርና በደስታ ሄዳ ኬሻን ከንፈሩን ትስመዋለች። ከቆይታዎችም በኋላ ተቀምጠው እያወሩ ከንፈሩን ስለሳመችው በጣም እንደተደሰተ ሲነግራት በስህተት እንዳደረገችውና ሁለተኛ እንደማይደገም ስትነግረው ኬሻ በጣም ይደነግጣል። አሊሻ ቢሮ ውስጥ ስራ በምትሰራ ሰዓት በግድግዳ ውስጥ እጁን እያሾለከ ይነካካታል። እሷም ብቻ አይደለም ሰራተኞቹንም እንደዛው ፕራንክ ያደርጋቸው ነበር። በአጋጣሚ አሊሻ ስራ ላይ ያለች አለቃዋ ወደ እሷ ይሄድና የባለፈው ዘገባ በጣም ጥሩ እንደሆነና በድጋሚ ሌላ አንድ ጥሩ ዘገባ ይዛ እንድትመጣ ትዕዛዝ ያዛታል። ኬሻ ይህንን ጉዳይ ስለሰማ እንደ ባለፈው ሊያደርሳት አሪፍ መኪና አዘጋጅቶ እየጠበቃት ነው። ነገር ግን እሷ ችላ በማለት ወደ እጮኛዋ ትሄዳለች። በዚህም ነገር ኬሻ በጣም ልቡ ይሰበራል። ማታ ላይ ወደ ታመመውና ትንሹ ሕፃን ልጅ ይሄድና እሱም ማውራት ይጀምራል። ልጁ ስለሚያመውም ህመም ማውራት ጀምረው በጣም ብዙ ገንዘብ ስለተጠየቁ ሕክምናውን ማድረግ እንዳልተቻለ ሲነግረው ኬሻ ልጁ ያለውን ነገር በቁም ነገር ሳይሆን እንደ ቀልድ ነበር የወሰደው። ወዲያውም ተነስቶ ወደና አሊሻ ክፍል ይሄድና ቀስ ብሎ አሊሻን ከተኛችበት ይቀሰቅሳትና አስማቱን በመጠቀም በየግድግዳዎች ውስጥ ይዟት መሄድ ይጀምራል። አሊሻ በዚህ ነገር በጣም ትደሰትና ደስ የሚልን ጊዜ ያሳልፋሉ። አሁንም ቢሆን ግን አሊሻ ከኬሻ ጋር ግንኙነት የመጀመር ፍላጎት የላትም። በአሊሻ ፍቅረኛ በጣም የተናደደው ኬሻ የአሊሻን እጮኛ ለመበቀል አስበው ወደ ሪስሊንግ ይሄዳል። ቦክሰኛው የአሊሻ እጮኛ ግን ኃይለኛ ነበርና በአንድ ቦክስ ይዘርረዋል። እንደተለመደው በግድግዳዎች ውስጥ እየተላለፈ ወደና አሊሻ ቤት ሊሄድ ሲል ለመጀመሪያ ጊዜ ህፃኑን ልጅ ከአልጋው ላይ ያጠዋል። በየክፍሎቹ የዞረ ቢፈልገውም ልጁን ሊያገኘው አልቻለም። አሊሻን ፍለጋውን ይቀጥልና አሊሻ ከእጮኛዋ ጋር ምሳ እየበላችና ደስ የሚልን ጊዜ እያሳለፈች እንደሆነ ይመለከታል። አንቺ የኔ እማቶኝ ከሆነ ራሴን ከዚህ ፎቅ ላይ ያጠፋለሁ በማለት የመስኮቱ ጫፍ ላይ በመቆም ሊያስፈራራት ይሞክራል። አሊሻ አያደርገውም ብላ ብታስብም ወዲያው ከፎቁ ላይ ራሱ ወደታች ይወረውራል። ነገር ግን ከመውደቁ በፊት በድልድዩ ስር በማለፍ ራሱን ከሞት ይታደጋል። አሊሻ ግን እንደሚሞት ስላሰበች በድንጋጤ ራሷን ትስታለች። አሊሻም ራሷን ስታ ስለነበር ወደ ሆስፒታል አደረሷት። ኬሻ የአሊሻን ጉዳይ ሰምቶ ስለነበር እሷን ለማየት ወደ ሆስፒታሉ ሄደ። በአጋጣሚ ሆስፒታል ውስጥ ያንን ታማሚ ልጅ ዊልቸር ላይ ተቀምጦ ያገኘዋል። በዚህም ሰዓት ልጁ $500,000 ለሕክምና ስለተጠየቁ ሕክምናውን ማድረግ እንዳልቻሉ ህፃኑ ይነግረዋል። ኬሻ አሁን ላይ እስከዛሬ አሊሻን ለማጥመድ ሲጠቀምበት የነበረውን አስማት አሁን ላይ ለቁም ነገር ማዋል እንዳለበት ይገነዘባል። እንደተለመደው ከዘራፊዎች ላይ ብዙ ገንዘቦችን በመውሰድ ለልጁ የሕክምና ክፍያ እንዲሆን በሳጥን ውስጥ ያስቀምጥለታል። ይህንን ጉዳይ የሰማችው አሊሻ በኬሻ ደግነት በጣም ትገረማለች። እስከዛሬም ይሄ እሷን የራሱ ለማድረግ ሲጥር የነበረው ወጣት በጣም ጥሩ ልብ እንዳለው ስለተገነዘበች እሱን ለማግኘት ከሆስፒታሉ ትወጣለች። ኬሻ አሊሻን የራሴ አላደረኩም በማለት በሐዘን መንገድ ላይ እየተጓዘ ያለ ከዚህ በፊት $20 አበድረኝ ብሎትና አስማት ሰጥቶት የሄደውን ሰውዬ መንገድ ላይ ይገጣጠሙና ሰውየው የተበደረውን $20 እየመለሰ ለኬሻ የሰጠውን ላይተር ይቀበለዋል። ለካ የአስማቱ ሚስጥር ላይተሩ ነበር። ሰውየውም ከሄደ በኋላ ኬሻ አስማቱን ሊጠቀም ቢሞክርም ነገር ግን ምንም ሊሳካላት አልቻለም። በተደጋጋሚ በየሄደበት ሞከረ። ምንም የሚፈጠር ነገር የለም። ተስፋ የመቁረጥ ስሜት እየተሰማው ያለ
አሊሻ አፈላልጋ ታገኘውና በአስማቱ ምክንያት ሳይሆን በልበ ደግነቱና በቸርነቱ ስለወደደችው ልታገባው እንደምትፈልግ እየነገረች ተስመዋለች። እሷን ለማስደሰት በጣም ብዙ ነገሮችን ያደረገ ቢሆንም እሷን የሚያስደስታትን ነገር አለማወቁ ነበር ይህ ሁሉ ጊዜ እንዲፈጅ ያስደረገው። ይህንንም እየተገነዘብን ፊልማችን በዚህ